ዋጓን ጋይስ ዌልካም ባክ እናቲቭ ዛሬም እንደተለመደው በአዲስ ቪዲዮ ተመልሰናል። ያለነው ሳንዴይ ማርኬት ነው። ቀኑ ሳንዴይ ነው። አየሩም እንደምታዩት ሳንዴይ ነው የሚመስለው። ደስ የሚል ቀን ነው። ዛሬ ላሳያችሁ የፈለኩት ዛሬ እሁድን ከኔ ጋር እንድትሉ ነው። የምትሉትም እንዴት ነው? ሳንዴይ ማርኬት ነው ያለሁት። ሳንዴይ ማርኬት ላይክ መርካቶ በሉት። ከአንድ እግር ጫማ እስከ 4 እግር ታገኛላችሁ። የተለያዩ እቃዎች ነው ያሉት። የተሰረቀ ሁላ ሊኖር ይችላል። ኤኒዌይ ከመግቢያው ጀምረን ይሄ መግቢያው ነው እንደምታዩት። ከመግቢያው ጀምሮ ያለውን ድባቡን ውስጡን በደንብ አሳያችኋለሁ። ይሄ ብርቱካንሽ፣ ፍራፍሬዎች፣ ሻንጣ የሌላቸው ነገር የለም። የቻልኩትን ያክል ግን ዞር እያልን አብረን እናያለን። መልካም ቆይታ ተከታተሉኝ። ከመግባቴ በፊት ለማንኛውም አንዳንድ ኢንፎርሜሽን ልስጣችሁ። ስለ ቦታው አይታወቅም፣ መታችሁ የምትገዙት ነገር ሊኖር ይችላል። ሶ ሳንዴይ ማርኬት ይሄ አሁን የምሄድበት ማለት ነው። ሌላም ሊኖር ይችላል ለንደን ላይ፣ ግን እኔ የምሄድበት ቫክስዋን ነው። which is ወደ ሳውዝ ለንደን ነው የሚባለው አይ ዶንት ኖ። ብቻ እዚህ ጋር ያለው ፖስት ኮድ ነው። እዚህ መታችሁ የምትፈልጉትን ነገር መግዛት ትችላላችሁ። ከቅናሽ እስከ ውድ በደንብ ታዩታላችሁ። ዝቅተኛው ምንድነው፣ ከፍተኛው ምንድነው፣ ያላቸው እቃ ምንድነው። የሌለ ዜጋ የለም፣ የሚሸጡት የሌለ እቃ የለም። በ10 ብር በ5 ብር ኤርፖዶች ሁላ ታገኛላችሁ። ጫማዎች በ4 ብር በ3 ብር በ1 ብር ሁላ ልታገኙ ትችላላችሁ። 1000 እቃ ሊኖር ይችላል። እናያለን ውስጥ ገብተን። ለማንኛውም ምን እንደሚሸጥ ስለ ፍሩቶች፣ ስለ ምግቦች፣ ስለ እቃዎች፣ ስለ ልብሶች ኤኒቲንግ እንዳዩት ከሆነ ከዚህም በፊት መጥቼ እንዳልኳችሁ የሌለ ነገር የለም። ሌትስ ጎ ብም። ከዚህ በፊትም የዛሬ 2 ዓመት ምናምን መጥቼ ነበር። ከጓደኛዬ ጋር ቀርጸነዋል፣ ከእዝራ ጋር ማለት ነው። እሱ ዩቲዩብ ላይ ሰርተነው ነበር። እዚህ መታችሁ የምታጡት ነገር የለም፣ ከትንሽ እስከ ትልቅ ማለት ነው። ከአሮጌ ጫማ እስከ አዲስ ጫማ፣ ከፌክ እስከ ኦሪጂናል። ሲጋራው እዚህ ጋር ይሸጣል ማለት ነው። ዞር አድርጋ አሳያችሁ። ሰከንድ አንድ ሲጋራ ማለት ነው። ሶ ወደ ውስጥ እንሂድ። ከመግቢያው ጀምሮ ተከታተሉ። እንሂድ። አሁን ይሄ ሰውዬ የያዛትን እቃ 6 እቃ ምናምን እዚህ ጋር ያለው ማብሪያ ማጥፊያ ሙሉ ነው። እንቺ ሳንዴይ ማርኬት ላይፍ ቤቢ። ይሄን በደንብ አስገባልኝ እዚህ ጋር። yes please ብሮሽ የጩጬ የትልቅ የህፃን የአዛውንት ጫማዎች ናቸው። ኦ ማይ ጋድ ቢግ ማን how much is it? Sorry, how much? 4 pound. Okay. 4 ብር 3 ብር ነው የሚሸጡት ጋይስ። 1 pound. 1 pound. ደርሰናል። እንዳያችሁት ውስጡን በጣም ብዙ ሰው ነው ያለው። መርካቶ በሉት። የተለያየ ሰው የተለያየ እቃ ነው ያለው እና ብዙ ጊዜ እኔ ምገዛለሁ እዚህ። በጣም ቺፕ ናቸው። ለምሳሌ እዚህ ጋር እስኪ ተጋር ሎሚ ሙሉ 3 ብር ነው። ኖርማል ሾፕ ላይ 3ቱ 1 ብር ገባችኋ? ሙዝ እዚህ ጋር 3 ብር ነው። እዚህ ጋር አቮካዶ በጣም እዚህ ሀገር በጣም ውዱ ምን እንደሆነ ታውቃላችሁ? አቮካዶ እኛ ሰፈራው ነው 2 ብር ነው። እዚህ ግን ሙሉ ይሄ አይ ቲንክ 3 ብር እና ሳንዴይ ማርኬት በጣም ርካሽ ነው። በዛ ላይ ደግሞ ኦርጋኒክ ናቸው ምግቦቹ እዚህ አሉት። ካሁን እስኪ መግቢያውን አይተናል። አሁን ደግሞ በደንብ ሞቅ ወዳለው ይሄ መርካቶ ምናለሽ ተራ የሚመስለው ሶማሌ ተራ የሚመስለውን በደንብ ውስጡን ገብተን እናያለን። የምትፈልጉት እቃ አለ ጋይስ፣ ማታገኙት እቃ ሱፍ እንዲህ ተከብሮ ምናምን አይደለም የሚሸጠው። እንደዚህ ነው የሚሸጠው። ሶኬት አለ። አሁን እንደዚህ አለ ብላችሁ አስባችሁ ታውቃላችሁ? ዩኬ ምድር ላይ ምግብም ይሸጣል በሰልፍ ነው። ይሄ አሁን
በዛ ላይ ተሰልፈው ነው ሰው የሚገዛው ጋይስ። እስኪ ሽቶን ጠይቅ ስንት እንደሆነ። እዚህ ጋር የተለያዩ ሽቶዎች ነው ያሉት። ዩቲዩብ ሽቶ አሪፍ ነው። how much is it? how much? 10 yeah ይኸው እዚህ ጋር ፐርፊውም 10 pound 3 how much? 3 20 ሶስቱ 20 ብር ነው፣ ሁለቱ 15 ብር እና የተለያዩ ሽቶዎች ነው ያሉት። እዚህ ስትመጡ መጀመሪያ መግቢያው ጋር ነው እዚህ ያላችሁ ስፔሻሊ አሪፍ ሽቶዎች ነው ያሉት፣ መሞከር ትችላላችሁ። እዚህ ጋር እንደምታዩ ኦሪጂናል በሏችሁ ለፋሚሊ እዚህ ነው ገዝተን የምንልከው የሚል አይጠፋም። ኤኒዌይ ባጎቹም እዚህ ጋር የምታዩቸው በጣም ቺፖች ናቸው። ብራንድ ስም ነው ያላቸው ግን አይደሉም። እዚህ ጋር እንደምታዩት ነው። ይሄ how much is it? 15 pound 15 pound ሲጀርስ ለሚስት ይገዛላታል። እና የታለ እስኪ ወደ ውስጥ ሙሉን አሳያችሁ። በቃ 15 10 ምናምን ፓውንድ መከራከሩላ ትችላላችሁ። እዚህ ጋር ያሉትን ማለት ነው መከራከራችሁ መግዛት ትችላላችሁ። በጣም ቺፕ ነው። ያ ብሎጊ how much is it? 10 pound 4 okay over there 5 10 pound okay እዚህ ጋር 4 ፓንት 3 10 ብር 4 እና አሪፍ ናቸው። እዚህ ጋር ደግሞ 3ቱ ነው ስም አላቸው። አይ ሚን ብራንድ ስም ያላቸው ናቸው። ቦስ ምናምን አለ። ሶ 5 10 pound okay for 5 10 pound nylon 5 10 pound 14 10 pound up to him nylon 5 10 pound nylon okay 5 for 10 pound what about this cotton yeah 4 for 10 pound okay 4 for አራቱ በ10 ብር ነው 5 ብር what about the girl one the women one after you finish to buy don't waste my time yeah I'll buy no problem 3 for 5 pounds okay what about this one 3 5 5 okay yes it both of these okay ያ እንዳያችሁት ነው የሴትም የወንድም ነው ያለ። እዚህ ጋር ደግሞ እየገዛችሁ የሚጠጣ የሚበላ ከፈለጋችሁ ምግቦች ወደ ውስጥ አሉ አሳያችኋለሁ። ይሄ ኮኮናት ነው። ብዙ ጊዜ ጃማይካ ካሪቢያኖች ነው የሚጠቀሙት። እስኪ ልጠይቃችሁ I think hi darling how much is it? how much? 3 pound 50p ነው 3 ብር ከ50 ማለት ነው። እስኪ ወደ ውስጥ እንግባ። ይሄ ገና መግቢያው ነው ጋይስ፣ እየተከተላችሁ እንሂድ። እዚህ ጋር ደግሞ ጌጣጌጦች አሉ ግን ኦሪጂናል አይደለም ይመስላል። ጠጋ አድርጎ እስኪ አይቷል መስቀሎች ምናምን እነዚያ ነው 15 ፓውንድ 20 ፓውንድ ምናምን ይሄ ደግሞ ኮንስትራክሽን ምናምን የሚሰራ ሰው የነሱ ልብሶች ናቸው። 10 ፓውንድ ኤቭሪቲንግ 10 ፓውንድ አምስትም አለ ጃኬቶች፣ ቁምጣዎች another account every 3 days. Betting charge was updating to stay. I've tried it a long time. ጋይስ ምንም ነው የማያልቀው ውስጥ ማሊያዎች አሉ፣ ጃኬቶች አሉ፣ ቁምጣዎች፣ ኦሪጂናል ጫማዎች አሉ፣ ቴፖች አሉ። لا አሁን ኦሪጂናል ያን ኦሪጂናል አንቺ ታምራለች ግን የተደረገ ነው። እዚህ ደግሞ ያ የኪችን እቃ ስፔሻል ሴቶች ተመጣጣችሁ
ጽድት ያሉ እቃዎች ናቸው። በጣም አይ ቲንክ ቅናሽ ነው። ለምሳሌ ይሄ 25 ፓውንድ ነው ሙሉ ሆል ጠጋ አድርጎ ያሳያል። ሌላ የሚያስፈልጉ ሙሉ የቤት እቃዎች ናቸው እዚህ ጋር ያሉት። ምን ልግዛ ማለት ያለውበት ሰፈሬ ሩቅ ስለሆነ ነው እንጂ ለምሳሌ ድስት አንድ ድስት 38 አይ so which is good አሪፍ ፕራይስ ነው። ያ እንሂድ ወደ ሌላ በጣም ብዙ ስላለ ሰዓት ያስፈልጋል። ሰዓት ከአንድ ብር ጀምሮ ምን እንደሆነ አለ እዚህ አስጠጋው። እስኪ ወደዚህ ሰዓት ጠጋ አድርገህ ይቅረብ። እኔ በጣም ነው የሚያማምሩት። ቦስ how much is it? 20 ተከራከሩት 15 ፓውንድ እና ምን ያደርጋል የሴት አለ እንዳለ ቼኖችም አሉ። እነዚህ 10 ፓውንድ ናቸው። ይቆያል ከለሩ ግን ኦሪጂናል አይደለም። ኤኒዌይ እስኪ በጣም ደስ የሚለው እዚህ ሀብታም እንዳ ሁሉም ነው የሚገዛው። ሻንጣ ምናምን ከፈለጋችሁ በጣም ቅናሽ ነው። አንዳንድ ይብን ሀበሾች ምናምን ልናገኝ እንችላለን። ወደዚህ ደግሞ የምግብ ክሪፕስ ጁስ ምናምን ኤሪያዎች ናቸው። እዚህ ጋር ደግሞ ቀዝቃዛ ነገር ተጠጣለ የሚጠጣ ውሃ ምናምን ውሃ ጠጭ። አዎ ውሃ ጠጭ። ካርድ ካርድ ወቸ 3 pound 6 pound for the big 1 pound። እዚህ ጋር ደግሞ ላፕቶፖች አሉ። የላፕቶፕ ባጎችም አሉ። ስማቸውን እስኪ እንጠይቀዋለን። how much is it? 200. That's the last price. Yeah, the fixed price. Okay. እዚህ ጋር ያሉ በቃ አብዛኞቹ 200 ያ ላፕቶፕ ማለት ነው። አዳዲስ ናቸው። ይሄ እዚህ ጋር የውሃ እንትኖች ትናንት እንዴ ጫማ እስኪ እንጠይቅ። How much is 25? 25 ፓውንድ ነች እቺ ጋይስ። መግዛት ነበር። ኦሪጂናል ነው የሚመስለው ባይዘው። አሪፍ ነው ጫማ። ኦሪጂናልም አለ ሰከንድ አንድም አለ። እስኪ አሁን ደግሞ ዝቅተኛ ወደሚባለው እቃ እንሄዳለን። እዚህ ጋር ደግሞ ጋይስ ፕሌት ነምበር ነው የዩኬ ታልጋ ቁጥር ማለት ነው። ማጻፍ ትችላላችሁ፣ ሲስተም ላይ ማስገባት ትችላላችሁ። ብዙ ጊዜ ህገወጥ ነገሮች የሚሰሩ ሰዎች ይሄን ይጠቀሙታል ባይዘው እና እዚህ ጋር ነው የሚገዛው። ስንት እንደሆነ እስኪ እንጠይቀው። how much big man this one? how much? 40 pounds አስያጥራል። 40 pounds okay. ሶ 40 ፓውንድ ነው። ውስጥ ሲስተም ላይ ታስቀይሩትና መኪናችሁ ላይ መቅጠል ትችላላችሁ። ከጠፋባችሁም ከተሰበረባችሁም እዚህ መታችሁ ማስቀየር ትችላላችሁ። አይ ቲንክ እስኪ ቪኤፕ ስንት ነው እንጠይቅ። Yes big man. How much is it? 1 piece 5. Sorry? 1 for 5 or 3 for 10. Okay. ቪኤፕ ነው። እዚህ ጋር የምታያቸው Toilets go through the tunnel. አይመከርም ግን ዋጋው ልንገራችሁ። Good man. Thank you.
ጭስ ነገር አይሞከርም። ማጨስ ቢሆን ሞክሬ ያሳያል። ድሮን ካሜራዎችን አየሻችሁ? Is this new or used? New one. How much is it? 30 pounds. 30 pounds. There's a camera as well. Can, yeah, it's camera. So you can use it with your phone. You can use it like this. If it loses connection, it stays one place. Just one moment. ስራ አገኘን በያቸው አድቨርት እዚሁ ተጠየቀ። Yes, big man. ለስራ ነው። ስልክ ተቀያይረናል። አድቨርት ለመሰራት ያው ስምምነት ስናደርግ ደግሞ መጥቻ ሳያችሁ። Thank you. That's Michael. 30 pounds. Michael. Yeah. ስራ አገኘን አድቨርት እዚህ እንደሰማችሁት እዚህ ትልቅ ሾፕ አሁን ይከፈታል። ውጭ ምናምን የሚሰሩት ቢልዲንግ ኦልሬዲ ቢልድ እየተደረገ ነው። ልክ ይሄ ሲያልቅ ሁሉም ሰው ውስጥ ይገባሉ ማለት ነው እና እስከ 2000 የሚሆን ካስተመሮች የሚገበያዩበት የኛን ሱቅ ልንከፍት ነው በቅርቡ። ሶ ፕሮሞት ታደርግልናለህ ብሎኛል። እንዲያ ያለን እዚህ ደርሰናል ጋይስ። ውሏችን በፀሐይ በሳንዴ ይሄን ይመስላል። አሁን ደግሞ እዚሁ አካባቢ አለ የሚባል ምግብ ቤት፣ አሪፍ ምግብ ቤት በቅርብ የተከፈተ የሀበሻ ኢትዮጵያውያን የከፈቱት ቃተኛ የሚባል ላይክ እንደ ሀገር ቤት ማለት ነው። ስሙም ቃተኛ ነው። የሚገርም ቤት ነው። ስፔሻሊ ሳውዝ ለንደን ስትመጡ ሀበሻውያን ማለት ነው እዚህ መታችሁ ምግብ ካስፈለጋችሁ ለቸርችም ከዚህ ቅርብ ነው። ቤተክርስቲያን ደርሳችሁ እዚሁ አካባቢ የሀበሻ ምግቦችን መብላት የምትፈልጉ ሰጀስት አደርጋችኋለሁ። ምግቡን ታዩታላችሁ። ላይ ከኔ በላይ ደግሞ አፍረን ስንበላው ታዩታላችሁ። ሶ አሁን ልደውልላቸው፣ ቦታ ቡክ ላድርግ፣ ልዘዝ ምግቡን ምን እንደምበላ። ከዛን ደግሞ እዛ ገብተን አብረን እንበላለን። ከዛ ሬት ታደርጉታላችሁ። ከ10 ስንት እንደምትሰጡት እናንተ ኮሜንት ላይ ታሳውቁኛላችሁ። ጋይስ ሰብስክራይብ እያደረጋችሁ ሌትስ ጎ እንደውልላችሁ። ሄሎ ሰላም፣ እንዴት ነው? ምግብ ለማዘዝ ኦኬ። ምን አለ ስፔሻል የሚባለው የቤቱ? በቃ እሺ፣ እዛም መተን ያው ባይዘው ቪዲዮ እዚህ አጋጣሚ እየቀረስኩ ነው እና እዛም መተን በደንብ ከተመልካቾቼ ጋር አብረን ምግቡንም ከ10 ስንት ነው የሚለውን እንሰጣለን። እየመጣን ነው። ቢያንስ አንድ 20-15 ደቂቃ ነው ካለንበት። እሺ ቴንክ ዩ ሶ ማች። እሺ እና ኦልሬዲ አሁን ደውለናል ጋይስ፣ ነግረናቸዋል። የጾም የፍስክም ነው የምናዘው። ከዛን ሲቀጥል ቡና እንጠጣለን። ያላቸውን የቤት ስፔሻሎችንም እናያለን። ቤቱ ባይዘው በጣም ነው የሚያምር። በጣም ስታዩት ፒክቸሮቹ፣ የቤቱ ገጽታ ያለበት አቀማመጥ፣ ኤሪያው ስቶክሄም ትሬን ስቴሽን አጠገብ ነው። አሳያችኋለሁ። እንሄዳለን። ተከታተሉ። ሌትስ ጎ። ደርሰናል ጋይስ። ይኸው እንደምታዩት ነው ሳውዝ ለንደን ስቶክሄም፣ ከስቶክሄም ትሬን ስቴሽን በስተግራ በኩል ማለት ነው። መታችሁ ቃተኛ በቅርብ ነው የተከፈተው። ምግቡ በጣም የሚገርም ነው። ገብተን ደግሞ በደንብ እናየዋለን። ኦልሬዲ ቅድም አብረን ደውለን ነበረ። አይ ቲንክ ደርሷል ምግቡ። ውስጥ ደግሞ ያለውን ድባብ አሳያችኋለሁ። ምክንያቱም ቤቱ በጣም የሚገርም ነው። ስዕሎቹ፣ የቤቱ አቀማመጥ በደንብ አሳያችኋለሁ። ተከታተሉ፣ ግቡ። ምግቡንም አብረን ሬንት እናደርጓለን። የሚገርም ምግብ ነው ጋይስ። እንደምታዩት
የጾም እዚህ ጋር አለ በየአይነት ነው ሁሉ አበሻ የሚመስል ቃሪያም አለልሽ ግን እዛ በልቶ ወደ በቃ አልብሎ የሚመጡ ሰዎች ማለት ነው። እኛ ጋር ነው እንዴ አሪፍ ነው። ማርያም አሪፍ ምግብ ነው ጋይስ ተመችቶናል። ዱለት አለ በየአይነት እዛ ጋር እንደምታዩት ሁሉም አይነት ነው። ምስር አለ፣ ሽሮ አለ፣ ድንች አለ፣ ፎሰሌ አለ፣ አልጫ ምስር አለ፣ ኤቭሪቲንግ ስንግ አለ። ስንግ ያገራች እሷ ላይ ስንግ Yeah. You have to be like this. It's so good. It's called gursha. ጉርሻ ታሳይ Exactly. Okay, so now I'm gonna give you a gusha. Okay. You know, we explained this the other day with Davi, right? So I'm gonna give you, okay? Okay. So you just pick a few things whatever I desire, and it's just to feed someone else, okay? So, Okay. yeah. Sorry. That's it. Hey, shut up. ቦታውን ያው ነግሬያችኋለሁ። ፖስኮዱን እዚህ ጋር ማስቀምጥላችሁ ነው። ሳውዝ ለንደን የት አካባቢ ነው? ስቶክል ትሬን ስቴሽን ቃተኛ ብላችሁ ጀርባ ነው ከጎን ቃተኛ ያ ስቶክል ቃተኛ ብላችሁ ሰርች ካደረጋችሁ መደወልም ትችላላችሁ፣ ቀጥታ መምጣት ትችላላችሁ። ቅድም እንደኔ ደውላችሁም ኦርደር ማድረግ ትችላላችሁ። ምግቡ አንደኛ ነው። እናንተም 10 ስንት እንደምትሰጡት አይታችሁ እኔ ቀምሼላችኋለሁ። እናንተ ደግሞ በማየት ፈለጋችሁትን መስጠት ትችላላችሁ። እዚህ ጋር የፍስክ አለ፣ እዚህ ጋር ደግሞ የጾም አለ። እዚህ ጋር ሳይታችኋላ ያ በጣም ደስ ይላል። የኛ እሁድ ይሄን ይመስላል። ቡናችንን ደግሞ እንጠጣለን መጨረሻ መዝጊያችን ላይ። ኤኒዌይ እየበላን ተከታተሉን። ሰብስክራይብ ይመቻችሁ። ጡም ምግብ ጡም ቡን የሚባለው ጡም ፈንዲሻ። ጋይስ የዛሬ ውሏችን ከሳንዴ ማርኬት እስከ ስቶክል ይሄንን ይመስል ነበረ። ሳናስበው ነው ቅድም እንደነገርኳችሁ የመጣ ነው እዚህ ምግብ ቤት። ግን በደንብ አቀባበል ጀምሮ አሪፍ አቀባበል አድርገውልን አሪፍ ምግብ በልተን አሪፍ ቡናችንን ጠጥተን ከጓደኞቼ ጋር እስኪ ፊሊሞን እዚህ ጋር እና ካሜራማኗ አለች። ብቻ አሪፍ ጊዜ ነበረን፣ ደስ ይላል። በቀጣይ ቪዲዮ እስከምንገናኝ ሌላ ምግብ ቤት የምትፈልጉትን ለንደን ላይ ሂጂ እንደዚህ ምግባቸው አሪፍ ሆኖ ሰጀስት አድርጋችኋለሁ። የዛሬ ቪዲዮአችን ይሄንን ይመስል ነበረ። ላይክ፣ ሼር፣ ሰብስክራይብ ግድ ነው አድርጋችኋል እናንተ አድርጉ። የዛሬ ቪዲዮአችን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ።